ሰላም ሃና ባላለው ምንድነው እንደዚህ በቃ እንደዚህ አትያችሁ ረፈ የፈለኩትን ሰላምታ ነው። እሺ ሃና ባላለው ከካሜራው ጀርባ ሮቤል ሰላም ዳይሬክተር ኤዲና ሃይ ምንድነው የምናደርገው it's a YouTube channel apparently ምንድነው የምናደርገው unbelievable የሚባሉ ድሮ ይሆናል አሁንም የተፈጠረባችሁን any kinds of stories ትልኩልናላችሁ እኛ እናጋራለን እንወያይበታለን ማለት ነው። እነዚህ ስቶሪዎች ምን አይነት ነው የሚሆኑት ለሰው ብታወሯቸው የማያምኗቸው አይነት ስቶሪዎች አሉ አይደለ like በጣም የማይታመኑ አይነት ያረበናት ዝም በል ምናምን የሚባሉ አይነት kind of stories እንደዚህ አይነት ስቶሪ ትልኩልናላችሁ እኛ ከዛ እናወራዋለን እንወያይበታለን it can be literally about anything ቢቻል የሆነ የሚያስፈራ ምናምን ቢሆን I would prefer because conspiracy ነገር ብዙ ስለሌለ እዚህ የሚያስፈራ ምናምን አይነት ቢሆን would prefer እሺ I don't know what that was ወደ ቀጥታ ስቶሪያችን እንገባለን ማለት ነው። እሺ በነገራችን ላይ ስቶሪዎቻችሁን ሼር እንድታደርጉ Google Form description ላይ አስቀምጠንላችኋል ለዛ እየገባችሁ አስቀምጡ thank you የመጀመሪያው ስቶሪያችንን እንቀጥላለን በእንግሊዘኛ እንጻፈው you get it ብቻ ሰባተኛ ክፍል እያለው ጓደኛ ነበረኝ በጣም በጸብ አይነት ሲቹዌሽን ማውራት አቆመን ነበረ የሆነ ነገር ብላ አስደብራኝ አክሮፊያት ነበረ the next week ቀጣይ ሳምንት she didn't come to class 5 ቀን ቀረች ከተደባበሩ በኋላ 5 ቀን ቀረች ከዛ and our ትምህርት ቤት ታክሲ who also happens to be her dad ነበረ ጧት ወደ ትምህርት ቤት የሚወስደን apparently ሰርቪስ የሚሰራው ሰውዬው ነበረ their dad I mean her dad እንደዛ ነበረ እሱ ነበር የሚያደርሳት ከዛ since I was mad at her ደህና ናት ወይ ብዬ አልጠየቅኩትም ተናድጄባት ስለነበረ ደህና ናት ወይ ብዬ አልጠየቅኩትም on the 5th day ወይም አርብ one of the students in our contract taxi asked him ልጆት በሰላም ነው የቀረችው ወይ ብለው ሰሞኑ አያወሩም ነበረ አባትየውን መጠየቅ አልፈለገችም since you know ተጣልተው ስለነበረ ከዛ አንድ ተማሪ ደህና ናት ወይ ብሎ ጠየቀ ከዛ በጣም ታማለች ብሎ መለሰለት በጣም ታማለች ሲለኝ oh my god she died oh my god imagine ሰባተኛ ክፍል ሆናችሁ የተጣላችሁት ሰው ታሞ ሞቶ ሲመጣ አይመጣም that's እሺ ማንንም ብሎኝ አይደለም I felt ማንንም ተናግሮ ሳይሆን የሆነ ውስጥ gut feeling ነገር ነው የነገራት ከዛ ልክ ታክሲያችን ሰፈር እንደደረሰ I rushed straight to home ወደ ቤት ሮጬ ሄድኩኝና የመቤቴ ስዕል ተደፍቼ I started crying and praying የመቤቴ ስዕል ላይ ተደፍቼ ማልቀስና መጸለይ ጀመርኩኝ even then I was praying I kind of knew she was already dead እንደሞተች ባቅም still የጸለይኩንም ነበርና ሳስበው ይገርመኛል ማን ነው የነገረኝ like ማንም ሳይነግራት ነው apparently ያወቀችው which is kind of scary too because ውስጧን የነገራት you wouldn't expect ሰባተኛ ክፍል ሆናችሁ የሆነ ሰው ከቀረ እና ከተጣላችሁ ሞቷል ብላችሁ I don't think would you feel እንደዛ ከተጣላው ሰው I know right ተነገኛላሽ I don't think we should be doing ይሄንን እሺ ከዛ ማን ነገረኝ after I cried for 5 minutes oh my god ለ5 ደቂቃ ሙሉ ካለቀስኩኝ በኋላ ለእናቴ ስልክ ተደወለላት እና ቤቱን ቀወጠችው ስታለቅስ የነበረው ማንንም ነግሯት አይደለም that's insane ከዛ እናቴው ማልቀስ ጀመረች she started screaming then all of us found out that she was dead oh my god ከዛ ወደ ቀብር አመራን እስካሁን ሳስበው ግራ ይገባኛል that's kind of ከባድ story oh my god this is it's like ትክክለኛ ስቶሪ ደግሞ oh my god I guess በጣም gut feeling በጣም it's insane ማለት ነው በዚህ አጋጣሚ አንድ የሰማሁትን ስቶሪ ልንገራችሁ actually it's not funny ይሄንን YouTube ለመጀመር actually ሰምቻለሁ ስለዚህ ስቶሪ ሰዎችን ሳዋራ ምናምን ፍሬናት ይሄንን ስቶሪ ነገረችኝ ምንድነው ክሮዎች አሉ like የሆስተሶች ምናምን ማለት ነው ኤርላይንስ ክሮዎች ከዛ ምንድን ነበር የሚባለው ማይገቡበት የሆነ ስሙን ጠፋብኝ ብቻ ክሮዎች ብቻ የሚገቡበት የሆነ ክፍል አለ I don't remember the name ከዛ እዛው የሆነች ክሩ ነበረች ውስጥ የገባች ቆልፋ የተቀመጠች no one can get in በፓስወርድ ምናምን ነው የሚገባው apparently እና ከዛ ቁጭ ብላ ያለ የሆነ ሰውዬ ይገባና
ውሃ 31 ሲ ላይ ሚስቴ ውሃ ትፈልጋለች ይላታል። ከዛ ደነገጠች ሴትዮዋ because ማንም ስለማይገባ እንዴት ገባ ምናምን ነገር እያለች she was panicking እና ለሌሎች ሆስተሶች ፓስ አደረገችው። ከዛ ሌሎች ሆስተሶች ሄዱና 31 ሲ ላይ ውሃ ሰጧት። ከዛ ውሃ ሲሰጧት ማን ነግሯችሁ ነው ውሃ ያመጣችላችሁ አለች። ከዛ they said ባልሽ እኮ 31 ሲ ላይ ውሃ ብሎ ነው ምናምን ነገር አለቻቸው። ከዛ she was like ባሌ እኮ ሞቷል what do you mean ባሌ ሞቷልና ካርጎ ነው ያለው like እንዴት ነው ሰምታችሁ እንደዛ አይነት ስቶሪ ያመጣችሁት? I was so shocked ይሄን ስቶሪ ሰማ ምግብ እየበላ ነበር ትዝ ይለኛል። ተነስቼ ምናምን ቆምኩኝ ተጨነቀ I don't know ያዋራፍ ነው አላቅም። እሷ ግን she was በጣም እርግጠኛ ነበረች። በቃ የሰው ፊገር ነው ያዋራኝ የሚለውን ነገር I feel like መንፈስ ሲሆን I don't know ፊል ይደረጋል ይሁን አላቅም ብቻ እርግጠኛ ነበረች ሰው እንዳዋራት። this is crazy I know right wow okay this is kind of scary እሺ ሌላ ስቶሪ ላይ ገብተናል። the calls that were coming from the inside የሚደወሉ ስልኮች ናቸው። የሚደወሉት ግን ከቤት ውስጥ ነው። የቤት ስልክ ነበራችሁ በፊት? አትደነግጡም ሲጠራ? ግን አንዳንዴ ከሳሎን ቤትና እንትን ሆኖ ምንድነው መኝታ ቤት ያለው ስልክ አንድ አንድ አይነት ኮል ይኖራል። ሲደወል አንስተሽ መስማት ትችላለሽ። ምንድነው? you guys did that እንዴ? የሆነ ስቶሪ ነግረሽኛል። የሆነ ስቶሪ so my mom እያወራች ነው ማለት ነው። so የሆነ የሚለው እኔ በዛኛው ሆኜ ደግምላታለሁ like ከዛ ጨረሰች ማርያምን ገብቷል ሀሳቡ። ይኸውልህ ሰውዬው እያወራ ለምሳሌ ሰላም ነሽ እንዴት ነሽ ካለ ሰላም ነሽ እንዴት ነሽ ብላ ትደግማለች። እንዴት አኖይንግ እንደሆነ አስበው። ገብቷታል ማለት ነው። ዘጋችሁ ቀጥሏል ጫጫጫጫ አጨበጭበች nice one እሺ so based on true story ነው። የሆነች ቲኔጀር ጋር ነበረች። ማታ ላይ ነው ቤቢሲቲ ያደረገች የነበረው። ቤቱ በጣም ጸጥ ያለ ነው። ልጆቹ they're upstairs so ሁሉም ነገር ኖርማል ነበረ until ስልኩ እስከሚጠራ ድረስ so she picked it up አነሳችው። የወንድ ድምጽ ነው። oh my god የወንድ ድምጽ ነው። ምን ይላታል? have you checked the children ይላታል። imagine upstairs ያስተኛቻቸው ቤቢሲት የምታረጋቸው ልጆች ተደውሎ ልጆቹን ቼክ አድርገሻል ወይ የሚባል የወንድ ድምጽ ነው። የቤተሰቦቹ ድምጽ አይደለም። so she thought it was a prank ነው ብላ ዘጋችበት። a few minutes later ድጋሚ ቆይቶ ድጋሚ ስልኩ ይጠራል። ተመሳሳይ ድምጽ ተመሳሳይ ጥያቄ። ከዛ like እዚህ ድጋሚ ልጆቹን ቼክ አድርገሻል ሲላት በጣም የሆነ ውስጥ አንጨነቃትና she checked the kids ሄዳ upstairs ቼክ አደረገቻቸው they were fine። ከዛ she went back downstairs the phone rang again ድጋሚ ስልኩ ጠራ። ከዛ have you checked the children አላቸው ድጋሚ ለሶስተኛ ጊዜ ፒክአፕ ላይን እንደሆነ ለማኒ okay I did not see that coming ሊሆን ይችላል። ከዛ አሁን ፈራች። ከዛ ፖሊስ ደወለችና explained what happened to them ለፖሊስ ደውላ እንደዚህ የተፈጠረ ነው ነገር አልቻቸው። ከዛ ተረጋጊ ያሏት ፖሊሶቹ። ከዛ ቀጣይ ሲደውል like ላይኑ ላይ እንትን ባዩ so we can trace የቱ ጋር እንዳለ እንድናቅ ላይን ላይ አድርገዋለች። ከዛ ድጋሚ ስልኩ ጠራ። she answered ድምጿን የሆነ ስቴዲ አድርጋ ለመመለስ ሞከረች። ከዛ ራሱን ጥያቄ ጠየቃት። she kept him talking as long as she could እስከምትችለው ድረስ እያሰራችሁ ቀጠለች። ከዛ ኮሉ አለቀ። moments later the police called her back ከደቂቃዎች በኋላ ፖሊሶቹ ደወሉላት። ድምጻቸው ተቀይሯል። oh my god እሺ it was urgent በጣም ደንግጠዋል። ከዛ ምን ይሏታል? ቤቱን ለቀሽ ውጪ አሏት። ምንም አይነት ጥያቄ አልጠየቀችም። she grabbed her things እቃዎቿን ያዘች። ከዛ ወጣች። no what the twist was obviously ስልኩ የተደወለ የነበረው ከቤት ውስጥ ነው። ልጆቹ ናቸው የደወሉት? አይ ልጆቹ ተኝተዋል። የትልቅ የወንድ ድምጽ ነው እኮ እያዋሯት ያለው። I don't know እንደተፈጠረ እንደዚሁ አጓጉተው ነው የጨረሱት። ያ በጣም ነው የምፈራው በኢየሱስ ስም 8 ሰዓት ኪችን ሄጄ I don't know ወንድምሽን ቼክ አድርገሽዋል ብባል I don't know I would be terrified. Let's wrap this up.
እሺ ስቶሪዎቹ እነዚህን ይመስሉ ነበረ። የራሳችሁን ስቶሪዎች ሼር ብታደርጉልን ላይክ ስፔሻሊ ደግሞ የኢትዮጵያን አይነት ፊሊንግ ቢኖረው we would prefer it so ስቶሪዎቻችሁ እንደዚህ በቃ የማይታመኑ አይነት ነው ስቶሪዎች አሉኝ ድሮ ታች ሰፈር የሆነ ነው እውነት ሳይፈቅድልን ምናምን ሄደን I have these kinds of stories so if you guys have እንደዚህ አይነት ስቶሪዎች ምናምን ነገር please share next episode ላይ ተነግሪናለሽ I think so እፈራለሁ ስቲል ግን ብቻ እንደዚህ አይነት ስቶሪዎች ካሏችሁ የማይታመኑ አይነት ቲንግስ እባካችሁን ባዮ ላይ በሚገኝ ዲስክሪፕሽን ላይ በሚገኘው ጉግል ፎርም እየገባችሁ አስቀምጡልን ያ አመሰግናለሁ